የቻላችሁትን ሁሉ ብታደርጉም ልጆቻችሁ ትምህርት ቤት የመሄድ ፍላጎታቸው እየጠፋና ከትምህርት ቤትም እየቀሩ ተቸግራችሁ ከሆነ ይህ ቪዲዮ ለእናንተ ነው። ብዙ ወላጆች ልጆቻቸው ለመማር ሲቸገሩ ሲያዩ ይበሳጫሉ፣ ግራ ይጋባሉ። አልፎም ተርፎ ምንም ማድረግ ሳይችሉም ሊቀሩ ይችላሉ። የምስራቹ ግን ይህ ነው። ለማስተካከል ጊዜው አልረፈደም። እንዴት እንደሆነ ለማወቅ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በዛሬው ቪዲዮአችን ልጆች በትምህርት ሂደታቸው ላይ የሚቸገሩበትን 5 ዋና ዋና ምክንያቶች እንዲሁም በልጆቻችሁ ላይ ምን እየተከናወነ እንዳለ ማወቅ የምትችሉበትን እንዲሁም ደግሞ ለዛም መፍትሄዎችንና ውጤታማነታቸው በተግባር የተረጋገጡ የልጆቻችሁን የመማር ጉዞ ሙሉ በሙሉ ሊቀይሩ የሚችሉ ስትራቴጂዎችንም አጋራችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ከቆያችሁ የልጆቻችሁን የትምህርት ብቃት ብቻ ሳይሆን ኮንፊደንስ እና ስኬታማነታቸውንም መቀየር ትችላላችሁ። ቪዲዮ መጨረሻ ላይ ደግሞ ልጆቻችሁ በትምህርት ቤት ውስጥ ከፍተኛ ውጤትን ሊያመጡበት የሚችሉት አንድ ጥናት ያስቀመጠውን አንድ ስትራቴጂ ነግራችኋለሁ። ለዛም ዝግጁ ከሆናችሁ እንጀምር። በመጀመሪያም ልጆች ትምህርትና ትምህርት ቤት መሄድ ለምን እንደሚጠሉ 5 ዋና ዋና ምክንያቶችን እንይ። የመጀመሪያው ምክንያት የሚማሩበትን መንገድ ከነሱ ጋር ሳይጣጣም ሲቀር ነው። እያንዳንዱ ልጅ የሚማረው በተለያየ መንገድ ነው። አንዳንዶች በአይነ ህሊናቸው የማየት ችሎታ ሲኖራቸው፣ ሌሎች ደግሞ በተግባር ከእጅ ጋር የተያያዙ እንቅስቃሴዎችን ይመርጣሉ። ትምህርት ቤቶች ደግሞ ብዙ ጊዜ የሚያስተምሩት አንድ ስታይል በሆነው በአጻጻፍ ዘዴ ብቻ ነው። ሁለተኛው ምክንያት ደግሞ የኮንፊደንስ እጥረት ነው። ሊሳካለት እንደማይችል የሚያምን ልጅ ብዙ ጊዜ አይሞክርም፣ ውስጣቸውም ብቁ እንዳልሆነ ነው የሚነግራቸው። ሶስተኛው ምክንያት ደግሞ በትምህርት ቤት ላይ ያልታወቁ ችግሮች ሲኖሩ ነው። ዲስሌክሲያ ወይም አድሃድ ኦር ኢቭን የመስማትና የማየት ችግር ወላጆች ሳያስተውሉላቸው ይቀሩና ይህም ነገር ልጆችን ለብስጭትና ጥሩ ላልሆነ ውጤት ምክንያትም ሊሆን ይችላል። አራተኛው ልጆች ትምህርትና ትምህርት ቤት መሄድ የሚጠሉበት ምክንያት የቤት ውስጥ ኢንቫይሮንመንትና ጭንቀት ነው። በቤት ውስጥ ውጥረትና ሰላም ሳይኖር ሲቀር እንዲሁም ደግሞ የተለያዩ ችግሮች ሲኖሩና የዕለት ተዕለት እንቅስቃሴያቸው በጊዜ ሳይገደቡ ሲቀሩ እንዲሁም ደግሞ የበዛ ስክሪን ታይም ሲኖር ከልጆች ትኩረት የማድረግና ከመማር ጋር ቀጥተኛ ትልቅ ተጽዕኖ አለው። አምስተኛው ምክንያት መሰልቸት ወይንም ደግሞ ቻሌንጆችን ማጣት ነው። ብዙ ጊፍትድ የሆኑ ልጆች ሞኝ የሚያስመስላቸውን ስራ ሲሰሩ ልታዩ ትችላላችሁ፣ ወይንም ደግሞ ሰነፍ ሊመስሉም ይችላሉ። ልጆች ትምህርት ቤትና መማር የሚያስጠላቸውን ምክንያት ይህን ያህል ካልን አሁን ደግሞ የልጆቻችሁ ችግር የቱ እንደሆነ መለየት የምትችሉበትን መንገድ ልንገራችሁ። የመጀመሪያው ከልጆቻችሁ ጋር ማውራት ነው። ልጆቻችሁን ጠይቋቸው። ትምህርት ቤት ውስጥ ምን የሚከብድህ ነገር አለ ብላችሁ ከጠየቃቻቸው በኋላ ዝም ብላችሁ አዳምጧቸው። ሌላኛው ደግሞ ከአስተማሪዎቻቸው ጋር መገናኘትና ማውራት ነው። ብዙ ጊዜ አስተማሪዎች ወላጆች የማያዩዋቸውን ማለትም ልብ የማይሏቸውን ነገር ያያሉ። ሶስተኛው ደግሞ ቤት ውስጥ ያለውን ነገር ማስተዋል ነው። ልጆቻችሁ ቤት ውስጥ ምን አይነት ሁኔታ ነው ያላቸው? በቀላሉ ትኩረታቸው ይሰረቃል፣ የቤት ስራዎቻቸውን አይሰሩም፣ ብዙ ጊዜ ይማረራሉ ወይም ይነጫነጫሉ። ሁሉንም ነገር ማስተዋል አለባችሁ። ልጆቻችሁ ሰነፍ ሆነው ሳይሆን ትክክለኛውን ድጋፍ ስላላገኙ ሊሆን ይችላል። ምክንያቱም ምን እንደሆነ ካወቃችሁ በኋላ ደግሞ ወደ መፍትሄው እንሂድ። እነዚህ መፍትሄዎች በጣም ፓወርፉል የሆኑና ውጤታማ እንደሆኑ የተረጋገጡ ናቸው። የመጀመሪያው ልጆቻችሁ ትምህርት ቤት መሄድ እንዲወዱና ውጤታቸውም እንዲስተካከል የመጀመሪያው መፍትሄ ቀጣይነት ያለው የሚያጠኑበት የቤት ስራ የሚሰሩበት ጊዜ መመደብ ነው። ሰዓቱና ቦታውም ተመሳሳይ መሆን አለበት። እንደዛ ሲሆን ነው ልጆች እድገትን የሚያሳዩት። ሁለተኛው ደግሞ ለነሱ የሚስማማ የመማሪያ መሳሪያዎችን መጠቀም ነው። የሚታይ፣ የሚሰማ፣ የሚዳሰስም ሊሆን ይችላል። ሶስተኛው መፍትሄ ትልልቅ ስራዎችን ወደ ትንንሽ መከፋፈል ነው። ለምሳሌ የቤት ስራህን ስራ ከማለት ይልቅ ከቤት ስራ ውስጥ የመጀመሪያዎችን 3 ጥያቄ ስራ ማለት፣ እሱን ሰርቶ ሲጨርስ ደግሞ ቀጣዩን እየሰጣችሁ መቀጠል ማለት ነው። አራተኛው መፍትሄ ውጤታቸውን ሳይሆን ጥረታቸውን ማድነቅ ነው። ለምሳሌ በደንብ ትኩረት ስለምታደርግ ኮርቼ ባሃለው ብትሏቸው ውስጣቸው መነሳሳት እንዲገነባ ያደርጋል። አምስተኛውና የመጨረሻው መፍትሄ ደግሞ ለልጆቻችሁ ትምህርት አዝናኝ እንዲሆንላቸው አድርጉላቸው። ለልጆቻችሁ ሊያስተምራቸው የሚችሉ ጌሞችን መጠቀም፣ እውነተኛ የሆኑ የህይወት ምሳሌዎችንና አወንታዊ ማጠናከሪያዎችንም ተጠቀሙ። ልጆች ዘና ብለውና ደስተኛ ሆነው ሲማሩ የመማርና የማወቅ ፍቅር እየገነቡ ይሄዳሉ። ይህ ደግሞ በትምህርት
በትምህርታቸው ውጤታማ እንዲሆን ያደርጋቸዋል። አሁን ደግሞ ቃል በገባሁላችሁ መሰረት ለሞስት ፓወርፉል የሆነውን ቲፕ ነግራችሁ ነው። ይህ ቲፕም ልጆች በትምህርት ቤት ከፍተኛ ውጤት እንዲያመጡ ትልቅ ምክንያት ነው ያለውን አንድ ጥናት ልንገራችሁ። ልጆቻችሁ በራሳቸው እምነት ባይኖራቸውም እንኳን እናንተ ግን ልጆቻችሁ ላይ እምነት ይኖራችሁ። ልጆች የሚያንጸባርቁት ከወላጆች የወሰዱትን ነው። እናንተ እነሱን ችሎታ እንዳላቸው፣ ጠንካራና ብቁ ፖቴንሻል እንዳላቸው የምታዩ ከሆነ እነሱም እናንተ ያያችሁትን ማየት ይጀምራሉ። አንድ ጥናት እንደሚያመለክተው ወላጆች ልጆቻቸው ስኬታማ እንደሆኑ ማመናቸው ልጆች በትምህርት ቤት ቆንጆ ውጤት የሚያመጡበት ትልቅ ምክንያት እንደሆነ አስቀምጧል። ስለዚህም ለልጆቻችሁ አሰልጣኞቻቸው እንጂ ተቺዎቻቸው አትሆኑ። አበረታቷቸው፣ ደግፏቸው፣ መመሪያም ስጧቸው። ልጆች በትምህርታቸው ጥሩ አለመሆናቸውና ውጤታቸው እነሱን ሊገልጻቸው አይችልም። የነገርኳችሁን ስትራቴጂዎችን በመተግበር የልጆቻችሁን የማስተዋል ችሎታ፣ ትክክለኛ ስልት እንዲሁም የማይናወጥ ድጋፍ ከፍቅር ጋር በመስጠት በትምህርትም ሆነ በስሜታቸው በኩል እድገትን እንዲያመጡ ማድረግ ትችላላችሁ። ይህ ቪዲዮ ለሌሎችም እንዲደርስ ሀሳብ አስተያየታችሁን ኮሜንት ላይ ብታጋሩን ለኛ ይጠቅመናል። ይህን ጠቃሚ ቪዲዮ ለእናንተ ጠቃሚ ሆኖ ካገኛችሁት ላይክ እንዲሁም ለሌሎች ወላጆች ሼር ማድረግ አትርሱ። ለወላጆች አስፈላጊና ጠቃሚ ኮንተንቶችን ከፈለጋችሁ ሰብስክራይብ ማድረግ፣ ሁሌም የሚለቀቁ ቪዲዮዎች እንዳያመልጧችሁ ደግሞ የደውል ምልክቱን መጫን አትርሱ። ለአብሮነታችሁ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቻው ቻው።